አንዳንድ ድልድዮች ላይ ቆማችሁ አንድ ጊዜ ብቻ ወደ መሬት ብትመለከቱ ፍርሃቱ መላ አካላችሁን ያንቀጠቅጠዋል። ድልድዮች ብዙውን ጊዜ መንገዶችን በቀላሉ ለማገናኘት የተሰሩ ቢሆንም በምድር ላይ ያሉ የተወሰኑ ድልድዮች ግን መሻገር ቀርቶ ቆሞ ለማየት እንኳ ትልቅ ድፍረትን የሚጠይቁ ናቸው። በዛሬ ቪዲዮአችን ህይወትን ለአደጋ የሚያጋልጡ መሻገር ስትጀምሩ ከፍተኛ ፍርሃት የሚሰማባቸውን 3 እጅግ አደገኛና ገዳይ ድልድዮችን እንመለከታለን። እነዚህ ድልድዮች የተሰሩበት ቦታ እጅግ አስፈሪ ከመሆኑ የተነሳ በዓለማችን ላይ ካሉ የጀብድ ቦታዎች መካከል ቀዳሚውን ስፍራ ይዘዋል። ከተራራቁና ከበሰበሱ እንጨቶች ጀምሮ ልክ እንደ ገደል ቁልቁል እስከሚወርዱ መንገዶች ድረስ ያሉትን አንድ በአንድ የምናይ ይሆናል። ቪዲዮን ላይክ፣ ቻናላችንን ሰብስክራይብ በማድረግ እንጀምር። በመጀመሪያ የምንጓዘው ወደ ፓኪስታን ሲሆን በዓለማችን ላይ እጅግ አደገኛ እግረኛ ድልድይ ተብሎ የሚታወቀውን ሁሳይኒ መንጠልጠያ ድልድይን እንመለከታለን። ይህ ድልድይ የተሰራው እጅግ በሚያስፈራ እና ኃይለኛ የውሃ ፍሰት ባለው ትልቅ ወንዝ ላይ ነው። ድልድዩን ይበልጥ አደገኛ የሚያደርገው ሙሉ በሙሉ ከጥንታዊ የብረት ገመዶችና እርስ በራሳቸው እጅግ ከተራራቁ ትናንሽ የእንጨት ሳንቃዎች የተሰራ መሆኑ ነው። በዚህ ድልድይ ላይ ስትራመዱ አንድን እንጨት ረግጠው ቀጣዩን ለመረገጥ በትልቁ መራመድ ወይም መዝለል ይጠይቃል። በዛ ላይ ደግሞ አካባቢ ሁል ጊዜ ከባድ ንፋስ ያለበት በመሆኑ በምትሻገሩበት ሰዓት ድልድዩ ወደ ግራና ቀኝ ክፉኛ ይወዛወዛል። አንድ የተሳሳተ እርምጃ በቀጥታ ወደ ጨካኙ ወንዝ ውስጥ የሚጥል ቢሆንም የአካባቢው ነዋሪዎች ዛሬም ድረስ በየቀኑ በዚህ ድልድይ ላይ ይሻገራሉ። በመቀጠል ደግሞ የምንጓዘው ወደ ጃፓን ሲሆን ከሩቅ ሲያዩት ድልድይ ሳይሆን በመዝናኛ ቦታዎች ላይ የሚገኘውን አስፈሪ ቁልቁለት መንገድ የሚመስለውን የኤሺማ ኦሃሺ ድልድይን እንመለከታለን። ይህ ድልድይ መኪናዎች በየቀኑ የሚጓዙበት እውነተኛ መንገድ ነው። ድልድዩ እንዲህ አስፈሪ ቁልቁለትና ከፍታ ተደርጎ የተሰራበት ዋናው ምክንያት ከስሩ ግዙፍ የእንጨት መርከቦች በቀላሉ እንዲያልፉ ለማስቻል ሲባል ነው። በዚህ ምክንያት ድልድዩ እጅግ በጣም በአጭር ርቀት ውስጥ በከፍተኛ ሁኔታ ወደ ላይ ወጥቶ የተሰራ ነው። አሽከርካሪዎች መኪናቸውን ሲያሽከረክሩ ልክ ወደ ሰማይ እየወጡ ወይም በገደል ላይ ቁልቁል እየወረዱ እንደሆነ ነው የሚሰማቸው። በፍሬን ላይ ትንሽ መዘናጋት ወይም የዝናብ ወቅት መሆን በዚህ ቦታ ላይ እጅግ አስፈሪ አደጋዎችን ያስከትላል። በመጨረሻም የምንሄደው ቅዝቃዜ ወደሚበዛበት የሩሲያ ሳይቤሪያ ክፍል ነው። በቪቲም ወንዝ ላይ የተዘረጋው ይህ ድልድይ ቀደም ሲል እጅግ አስፈሪ የባቡር ሀዲድ ድልድይ ነበር። በአሁን ሰዓት ግን ምንም አይነት ጥገና ሳይደረግለት መኪናዎች በላዩ ላይ በከፍተኛ ጥንቃቄ ይጓዙበታል። ድልድዩ የተሰራው ከብረትና ከበሰበሱ የእንጨት ሳንቃዎች ነው። የድልድዩ ስፋት ልክ የአንድ መኪና ጎማዎች ያህል ብቻ ሲሆን ለደህንነት የሚሆን ምንም አይነት የጎን መከላከያ ወይም አጥር የለውም። የሳይቤሪያ ከባድ ቅዝቃዜ ደግሞ እንጨቶቹን ሁል ጊዜም በሚንሸራተት በረዶ እንዲሸፈኑ ስለሚያደርጋቸው በዚህ ቦታ ላይ መኪና ማሽከርከር እጅግ ከፍተኛ ድፍረትን ይጠይቃል። ትንሽ መንሸራተት በቀጥታ ከስር ወዳለው ወደ ቀዝቃዛ ወንዝ ይከታል። የዛሬው አስደናቂ ቪዲዮአችን ይህንን ይመስል ነበር። በዓለማችን ላይ ያሉትን እነዚህን 3 አደገኛ ድልድዮች ታሪክ አብረን ተመልክተናል። እናንተስ ሕይወታችሁን ለአደጋ አጋልጣችሁ ከእነዚህ ድልድዮች በአንዱ ላይ ለመሻገር ትደፍራላችሁ? የትኛው ድልድይ ይበልጥ ያስፈራችኋል? ሐሳባችሁን ኮሜንት ላይ ጻፉልኝ። ይህንን ቪዲዮ ከወደዳችሁት ላይክ ማድረጋችሁን አትርሱ። ለቻናላችን አዲስ ከሆናችሁ ደግሞ በየቀኑ የሚለቀቁ እንዲህ አይነት አስገራሚ ታሪኮችን ለመከታተል ሰብስክራይብ እያደረጋችሁ የደውል ምልክቷን ተጫኑ። በሚቀጥለው ሌላ ድንቅ ቪዲዮ እስክንገናኝ ድረስ ሰላም ቆዩ።